እሺ ዛሬ ደግሞ ማየት የፈለግነው ምንድነው ትክክለኛ ፍቅር ወይም ደግሞ እውነተኛ ፍቅር የሚለውን እናያለን ማለት ነው። እንግዲህ አብዛኛው ፍቅር የሚባለውን ነገር ዲፋይን ስናደርግ ብዙ ሰዎች የራሳቸውን ሐሳብ ይሰጣሉ። ብዙ ሰዎች የራሳቸውን እውቀት ዲፋይን ያደርጋሉ። ብዙ ሰዎች ደግሞ በራሳቸው አስተሳሰብ እንደራሳቸው ይፈቱታል ማለት ነው። ግን በዋናነት ፍቅር ማለት ምን ማለት እንደሆነ እናያለን ማለት ነው። እንግዲህ ፍቅር ማለት አንዳንድ ሰዎች ስሜት ነው ይሉታል። አንዳንድ ሰዎች ደግሞ ፍቅር የሚባለውን ነገር አብዛኛው የሚያገናኙት ከውበት ጋር ከቁመት ጋር ሊሆን ይችላል። አንዳንድ ሰዎች ደግሞ የሚያገናኙት ከሀብት ጋር ከንብረት ጋር አስተሳስረው ፍቅርን ዲፋይን ያደርጉታል። ግን በዋናነት ፍቅር ማለት እንዲያው የሰሎሞንን አንድ ጥቅስ ላንሳላችሁና ምንድነው የሚለው ፍቅርን እሳት ሊያጠፋው አይችልም የሚለው ነገር አለ በሰሎሞን በነብዩ ሰሎሞን ላይ እዚህ መኃልየ መኃልይ ዘሰሎሞን የሚለው ላይ ፍቅርን እሳት ሊያጠፋው አይችልም ይላል። ፍቅርን ውሃ ሊያጠፋው አይችልም። አሁን የፍቅርን ስሜት በውሃ አጥበህ ልታነጻው አትችልም። ወይም ደግሞ ከአንድ ሰው ላይ ያለውን ትክክለኛውን ፍቅር እሳት እንኳን ብታቀጣጥል የሚጠፋ አይነት ስሜት አይደለም። ይሄ ማለት ምንድነው? ፍቅር ማለት የሚደከምለት ዋጋ የሚከፈልለት እስከ ህይወት ድረስ ራስን አሳልፎ መስጠት መቻል ማለት ነው ፍቅር ማለት። ሰሎሞን የሚናገረው እንደዛ ነው። ዋጋ የሚከፈልለት፣ በማጣት ውስጥ ዋጋ የምትከፍልለት፣ በህመም ውስጥ ዋጋ የምትከፍልለት፣ በመቸገር ውስጥ ዋጋ የምትከፍልለት፣ በመራራቅ ውስጥ ዋጋ የምትከፍልለት ዋጋ የሚያስከፍል ነገር ነው ፍቅር ማለት። ስለዚህ ፍቅር በጣም በጣም ሰፋ ያለ ማብራሪያ በተለይ በዚህ በፊሎዞፊ ወይም ደግሞ በሳይኮሎጂ መምህራን ዘንድ ሰፊ የሆነ ማብራሪያ ይሰጠዋል። እና ፍቅር ጥልቅ የሆነ ዲፋይን የሚደረግ ነገር ነው። ጥልቅ የሆነ ስሜት፣ የሰዎችን ሐሳብ መረዳት፣ ከሰዎቹ ጋር አብሮ ለመኖር መወሰን መቻል ማለት ነው። ይህንን ነገር ማየት ያስፈልጋል ማለት ነው። ለምሳሌ ብናነሳ የጌታችንንና የቤተክርስቲያንን ፍቅር እንመልከት። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተክርስቲያንን የወደደበትን ቤተክርስቲያንን ያከበረበትን ለቤተክርስቲያን ራሱን አሳልፎ የሰጠበትን ስናይ ቤተክርስቲያን ለክርስቶስ ወይም ደግሞ ክርስቶስ ለቤተክርስቲያን ዋጋ ከፍሏል ማለት ነው። ቤተክርስቲያንን ለመመስረት ቤተክርስቲያንን እንድትበራ ለማድረግ ቤተክርስቲያን ጎልታ እንድትታይ ለማድረግ ጌታችን መድኃኒታችን ኢየሱስ ክርስቶስ ዋጋ ከፈለ ማለት ነው። ለቤተክርስቲያን መስዋዕት ሆነ ማለት ነው። ለቤተክርስቲያን ራሱን አሳልፎ ሰጠ ማለት ነው። እዚህ ቤተክርስቲያንና ክርስቶስ ያላቸው የፍቅር ትስስር አንድ ትክክለኛ ፍቅር የሚገለጥበትን ሁኔታ ያሳያል ማለት ነው። ለምሳሌ ሁለት የሚዋደዱ ሰዎች እንደዚህ አይነት ፍቅር መተሳሰር መቻል አለበት። እርግጥ የክርስቶስና የሰው ፍቅር ይሄን ያህል የሚለካ ባይሆንም ሰው ኮንዲሽናል ቢሆንም ዛት ሚንስ ሰው የሆነ ነገር የሚያየው ነገር ቢኖርም ከውበት አንጻር ከገንዘብ አንጻር ከተለያዩ ነገሮች የሚሰፍር ቢሆንም የክርስቶስ ፍቅር ግን ፍጹም ፍቅር ነው። የክርስቶስ ፍቅር ግን ያለምንም ነገር ለቤተ ክርስቲያን ወይም ደግሞ ለሰዎች ሲል ዋጋ መክፈልን የሚያሳይ ነው። ያው ምሰጠው ሳይኖር ምታየው ሳይኖር እንዲሁም ደግሞ ጌታችን እኮ እየወጉት ነው አይደል? ልክ ኢሳይያስ እንደተናገረው እየተወጋ ሰዎችን መውደድ፣ እያሰቃዩት ሰዎችን መውደድ፣ በመከራ ውስጥ እያሳለፉት ግን ሰዎችን መውደድ፣ ለሰዎቹ አራያነት መሆን ማለት ነው። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ያሳየው የቤተክርስቲያን የፍቅር ልክ ወደ ትክክለኛ ፍቅር የሚወስድ ነው ማለት ነው። አሁንም አንዳንድ የምናያቸው ነገሮች አሉ። በተለይ በቲክቶክ የሚለቀቁ ነገሮች በእውነቱ የሚያስተምሩ ሰው ወደ ትክክለኛው ፍቅር እንዲሄድ የሚያደርጉ። ለምሳሌ በዚህ ቲክቶክ ውስጥ ላይ አንድ በትግራይ ክልል ውስጥ ላይ ሁለት እጮኛሞች ወይም ደግሞ ሁለት በሆነ አጋጣሚ ተገናኝተው ወደ ትዳር ራሳቸውን ያሳሰሩ ሰዎች ያሳዩት ነገር
በጣም ለወጣቱም ያስተምር ነገር ነው። እንደዚህ ነው ቲክቶክን መጠቀም ለተገቢ ነገር፣ እውቀት ለሚሆን ነገር ሰዎችን ወይም ደግሞ በተለይ አሁን ፈር የለቀቀለትን የፍቅር ስሜት ወደ ሸፕ ማምጣት የሚችል አይነት ሐሳብ መስጠት በእውነት እንደዚህ አይነት ነገር ነው። እነዚህ ሰዎች ይቺ ሴት ታማሚ ሆኖ ሳል ወይም ደግሞ አደጋ ደርሶበት መስራት የማይችልበት ሰዓት፣ አንደበቱ በማይናገርበት ሰዓት፣ እጅግሩ እንቅስቃሴ በማያደርግበት ሰዓት ይህንን ሰው ዋጋ ከፍላ ለወደፊትም ለረጅም ጉዞ ዋጋ እከፍልለታለሁ ብላ ወስና በስርዓተ ተክሊል አግብታ እናያለን ማለት ነው። ስለዚህ እንደዚህ አይነት ውሳኔ የሚጠየቅለት ነው። ፍቅር የሚደከምለት ነው። ፍቅር ፍጹምነትን ይፈልጋል። ራስን መስጠትን ይፈልጋል። ፍቅር ለመድከም ራስን ማዘጋጀትን ስለሚጠይቅ ይህች እህታችን በእውነቱ እንደዚህ አድርጋ ለትልቅ ክብር በቅተዋልና እንደዚህ አይነት አርአያ የሆኑትን እንደዚህ አይነት ላብነት የሚሆኑ ነገሮችን ፖስት ማድረግ ለህዝቡ ማድረስ በጣም አስፈላጊ ነው ብለን እናምናለን። እና በተለያዩ ነገር ስናየው ፍቅር ማለት እንደዚህ አይነት አቲቲዩድ ያለው እንደዚህ አይነት አመለካከት ሊኖረን ይገባል ማለት ነው። ለምሳሌ የአብርሃምና የሳራን የፍቅር ግንኙነት ብናይ ሳራ አብርሃምን እንዴት እንደምትጠራው፣ ሳራ አብርሃምን እንዴት እንደምታከብረው፣ አብርሃም ለባሏ አብርሃም ለሚስቱ እንዴት እንደሚታዘዝ፣ አብርሃም ሳራን እንዴት እንደሚያከብራት፣ እንዴት ራሱን አሳልፎ እንደሚሰጥላት የሚያሳየን በብዙ በመጽሐፍ ቅዱስ እውነት በሆነው በእግዚአብሔር ቃል የሚያስተምረን ነገር አለ ማለት ነው። እና እንደዚህ አይነት ነገሮችን ወደ ልቦናችን እንድናስገባ ወደ እነዚህ አይነት መስመሮች እንድንመጣ እግዚአብሔር አምላክ ይርዳን። በእውነቱ ዩቲዩባችን አዳዲስ ነገሮችን ለመከታተል ከፈለጋችሁ ላይክ፣ ሼር እንድታደርጉ፣ ሐሳብ ካላችሁም ሐሳባችሁን በኮሜንት እንድታስቀምጡልን